አስታውስ፣ አንድ ቀን ቆመህ ለራስህ ታጨበጭባለህ፣ ለሞራልህም ድጋፍ ትሰጣለህ። የህይወት ጉዞ እኮ ቀላል ስለነበር አይደለም፣ ያለፍክበት መንገድም አልጋ ባልጋ ስለሆነም አይደለም። ድካምህን ማዕበልን ተቋቁመህ ስላለፍክ እንጂ። አንተን ለመጣል የመጣን መሰናክል በፈጣሪ አልፈክ ስለደረስክ። ፈገግ እያልክ ከባድ ነበር ግን አደረግኩት የምትልበት ጊዜ ይመጣል። እንደዛ ስትል ግን ለንግግር ያክል አይደለም፣ በህይወት ሆነ ያለፍከው እንጂ። ምንም ያክል ብትፈተን፣ በመከራ ውስጥ ብታልፍ፣ በህመምና በክህደት እንኳን ቢሆን በፈጣሪ እርዳታ አልፈህ የምታመሰግንበት ጊዜ ይመጣል።